ሰላም ጤና ይስጥልን አድማጮቻችን እንደምን ከርማችኋል? የኪክኦፍ ስፖርት ዝግጅታችን ተጀምሯል። እንግዲህ ከምስሉ እንደምትረዱት ዛሬ የምናነሳው ርዕስ የአውሮፓ ቻምፒዮንስ ሊግ ወዴት ያመራል? ወደ የትኛው ክለብ ያመራል? ወደ እንግሊዝ ወደ አርሰናል፣ ወደ አምናው ቻምፒዮንስ ሊግ ዊነር ወደ ፓሪስ ሴን ጀርሜን ወይስ ወደ ግዙፉ ስቴዲየም አሊያንዝ አሬና ያመራ ይሆን ወደ ባየር ሙኒክ ወይንስ ወደ አትሌቲኮ ማድሪድ ሳይጠበቅ አንደርዶግ ሆኖ ይህንን ዋንጫ ያነሳል? እዚህ ላይ ሰፋ ያለ ትንተና እናነሳለን። አብራችሁን ቆዩ። እንደሚታወቀው የዘንድሮ የ2025-26 የቻምፒየንስ ሊግ ሲዝን ብዙ ጨዋታዎች ተደርገዋል። ፋይናሊስት የግማሽ ፍጻሜ ተፋላሚዎችንም አውቀናል። እነዚህ የግማሽ ፍጻሜ ተፋላሚዎቹ ከእንግሊዝ ብቸኛው ተወካይ አርሰናል። እንግዲህ እንደምታስታውሱት የእንግሊዝ ክለቦች 6 ሆነው ነበር የጀመሩት። አሁን ላይ አርሰናል ብቻ ቀርቷል። አርሰናል በፕሪሚየር ሊጉም የተፎካከረ ነው፣ ከጉዳት ጋር የታገለ። በቻምፒዮንስ ሊጉም ጥሩ የሚባል ሪከርድ ይዟል ዘንድሮ። አርሰናል ከእንግሊዝ አለ፣ ከፈረንሳይ ግዙፉ ፓሪስ ሴን ጀርሜን የምናይ ይሆናል። የአምናው ቻምፒየን ዲፌንዲንግ ቻምፒየን ፓሪስ ሴን ጀርሜን ነው። ከጀርመን ያው ልማደኛው ብንለው ይቀላል ባየር ሙኒክ አለ እና ከስፔን ብዙም ሳንጠብቀው እዚያ የደረሰው የዲያጎ ሲሞኔው አትሌቲኮ ማድሪድ አራት ውስጥ ወይም የላስት ፎር የሴሚፋይናል ተፋላሚዎች መሆናቸውን አውቀናል። እንግዲህ የፊታችን ማክሰኞ የፒኤስጂ እና የባየር ሙኒክን የመጀመሪያ ፈርስት ሌግ ጨዋታ በፒኤስጂ ሜዳ የምናይ ይሆናል። ሮብ ደግሞ የአትሌቲኮ ማድሪድ እና የአርሰናልን ጨዋታ በአትሌቲኮ ማድሪድ ዋንዳ ሜትሮፖሊታኖ ስታዲየም ላይ አትሌቲኮ ማድሪድ አርሰናል የሚያስተናግድ ይሆናል። እስኪ እናንተም አስተያየት መስጫው ላይ እየጻፋችሁ ማን ያሸንፋል፣ ማን ፋይናሊስት ይሆናል፣ ለዋንጫስ ማን ይቀርባል፣ ማንስ ብቁ ነው፣ ማንስ ይገባዋል የሚለውን እስኪ ኮሜንት ላይ ያሳውቁን። እንደምታስታውሱት እንግዲህ ቻምፒዮንስ ሊግ በሊግ ፎርማት መልክ መዘጋጀት ከጀመረ አይ ቲንክ ይሄኛው ሁለተኛ ሲዝን ይመስለኛል። ላለፉት 2 ዓመታት ቻምፒዮንስ ሊግ በሊግ ፌዝ ነው የተካሄደ ያለው። ከዛ ፊት የነበረው ጀስት በምድብ ይሆናል እንደምታውቁት። ዘንድሮ ግን በሊግ ፎርማት ይሆናል። ከ1 እስከ 8 የወጡት ዳይሬክት ያልፋሉ። ከ8 እስከ 24 የወጡት በጥሎ ማለፍ ተጫውተው ከዛ በኋላ ወደ 16 ውስጥ የመቀላቀል ቻንሳቸውን ያሰፋሉ። እንደዛ ነው የዘንድሮ እና በዘንድሮ ሆነ በአምናው እነዚህ የእንግሊዝ ክለቦች ሊቨርፑልና አርሰናል ጥሩ ግስጋሴ ነበራቸው። ስፔሻሊ ሊግ ፌዙ ላይ ሊግ ፎርማቱ ላይ ዘንድሮ አርሰናል ሊግ ፎርማቱ ላይ 8 ተጫውተው 8 ነው ያሸነፈው። 23 ጎል አስቆጥሮ 4 ጎል ብቻ ነው የተቆጠረበት። በ24 ነጥብ ነው አንደኛ ሆኖ የሊግ ፌዙን የጨረሰው። አርሰናል ቻምፒዮንስ ሊግ የነበረው ግስጋሴ እጅግ አስገራሚ ነበር። ስፔሻሊ ዲፌንሲቭሊ በጣም ቡድኑ ሶሊድ ነው። በማጥቃቱም ረገድ ያን ያክል የሚታማ ጉዳይ አልነበረበትም። አርሰናል በጣም አሪፍ ነው። ፒኤስጂ እንደምናውቀው ሊግ ፌዙ ላይ ትንሽ ስትራግል አድርጓል። ስፔሻሊ ፒኤስጂ 2 ጨዋታዎችን ሊግ ፌዝ ላይ ተሸንፏል። 2 ጨዋታዎችን አቻ ወጥቷል። 4 ጨዋታዎችን ያሸነፈው 8 ውስጥ መግባትን ራሱ ያረጋገጠው በመጨረሻዋ ሰዓት ነው። እንደምታስታውሱት ባየር ሙኒክ የሊግ ፎርማቱን ሁለተኛውን ነው ያጠናቀቀው በ21 ነጥብ። ብቸኛውን ሽንፈት የተሸነፈው ከአርሰናል ጋር ነው። እንደምታስታውሱት በኤምሬትስ ከአርሰናል ጋር በነበረው ጨዋታ ባየር ሙኒክ 3-1 ተሸንፏል። ዩሪያን ቲምበር፣ ኖኒ ማዱዌኬ ባስቆጠሩት ግቦች አርሰናል ባየር ሙኒክን 3-1 አሸንፎ ነበር። ከሽንፈት ያልታደገችውን ጎል 17 ዓመቱ ካርል ማስቆጠሩ ይታወሳል እና ባየር ሙኒክ 20 ነጥብ ይዞ ነበረ ሁለተኛውን የጨረሰው። አትሌቲኮ ማድሪድም እንደምታስታውስ ስትራግል አድርጎ ነበረ። ባለቀ ሰዓት ነው የመጨረሻ ጨዋታ ላይ ነው 8 ውስጥ መግባቱን ያረጋገጠው እና የምድብ ፌዙ ላይ ስንመጣ እነዚህ ቡድኖች ስትራግል አድርገው ነበር ከአርሰናል እና ከባየር ሙኒክ ውጭ። ጥሎ ማለፉ ላይም እንደሚታወቀው አርሰናል ጥሎ ማለፉ ላይ የደረሰው የመጀመሪያ ባየር ሊቨርኩሰን ነበረ። ባየር ሊቨርኩሰን በድምር ውጤት 3-1 በሆነ ውጤት አሸንፎ ማለፉ ይታወሳል። አርሰናል በሩብ ፍጻሜው ደግሞ አርሰናል ስፖርቲንግን በስፖርቲንግ ሜዳ በካይ ሃቨርስ ብቸኛ ጎል 1-0 አሸንፎ መውጣቱ ይታወሳል። በሜዳው ኤምሬትስ ላይ 0-0 ነበር ያለቀው። አርሰናል
ኤክስጂው ከፍ ቢልም 3.5 እና 4 ሪስፔክቲቭሊ በአራት ጨዋታዎች ኤክስጂ ቢያስመዘግብም በአግሪጌት ግን በእነዚህ ጨዋታዎች በድምር ያገባው ጎል 4 ጎል ብቻ ነው። ይሄ በጣም ስፔሻሊ አርሰናል ሲያጠቃ ምን ያክል ፑር እንደሆነ ያሳያል። ወይም ደግሞ የማጥቃት ጥራቱ እጅግ አነስተኛ ነው። ስፔሻሊ እንደምታስታውሱት የነ ቡካዮ ሳካ ጉዳት ስፔሻሊ ከስፖርቲንግ ጋር ሲጫወቱ ኖኒ ማዱዌኬ ነበር የገባው እና ኖኒ ማዱዌኬ የውሳኔ ችግር እጅግ የሚታይበት ተጫዋች ነው እና አርሰናል እጅግ የወረደ ኤክስጂ ነበር ያስመዘገበን። ወደ ባየር ሙኒክ ስናልፍ ባየር ሙኒክ አታላንታን በጣም በሰፊ ውጤት አሸንፎ ነው በሩብ ፍጻሜው ከሪያል ማድሪድ ጋር የተጫወተው። በሩብ ፍጻሜው እንደምናስታውሰው እጅግ ስፔሻሊ በባየር ሙኒክ ሜዳ የነበረው ጨዋታ እጅግ ልብ አንጠልጣይ የነበረ ጨዋታ ነበር። ኢንድ ቱ ኢንድ ፐርፌክሽን የሆነ ጨዋታ ነበር። በዛ ጨዋታም ቢሆን ባየር ሙኒክ በመጨረሻ ደቂቃ ሚሼል ኦሊሴ ባስቆጠረው ጎል አሸንፎ መውጣቱ ይታወሳል። እጅግ በርካታ ግቦች የተቆጠሩበት ስፔሻሊ ለገለልተኛ ደጋፊ በጣም ቀልብ የሚስብ ጨዋታ ነበረ በዛ ጨዋታ እና ባየር ሙኒክ እጅግ ሲያጠቃ በጣም አስፈሪ ነው። የነ ሃሪኬን የነ ሉዊስ ዲያዝ እና የሚሼል ኦሊሴ ጥምረት እጅግ አስፈሪ ጥምረት ነው። አውሮፓ ውስጥ ካሉ ጥምረቶች እጅግ አስፈሪ ጥምረት በአሁኑ ሰዓት የባየር ሙኒክ ይመስለኛል። በአውሮፓ 5ቱ ሊጎችም እንደ ባየር ሙኒክ ብዙ ጎል ያስቆጠረ ክለብ የለም። የቪንሴንት ኮምፓኒ ክለብ እጅግ በጣም ዳይናሚክ የሆነ ሲከላከልም ሲያጠቃም ባላንስድ የሆነ ቲም ነው። ሞር 2 ብታገባበት 3 አግብቶ 3 ብታገባበት 4 አግብቶ ማሸነፍ የሚችል ቡድን ገንብቷል ቪንሴንት ኮምፓኒ እና የዘንድሮ የሻምፒዮንስ ሊግ ዋንጫን ያነሳሉ ተብሎ ከሚጠበቁ ክለቦች ከፍተኛው ግምት የሚሰጠው ባየር ሙኒክ ነው። እኔም በግሌ ሞር ባየር ሙኒክን ፌቨራይት አደርጋለሁ ለዚህ ለሻምፒዮንስ ሊግ ውድድር። ወደ ፈረንሳይ ክለብ ፒኤስጂ ስናልፍም ፒኤስጂ ሁለቱን የእንግሊዝ ክለቦች በጥሎ ማለፉ ቼልሲን በሰፊ የጎል ልዩነት 8-3 በሆነ ሰፊ ውጤት አሸንፎ ነበር ያለፈው። በሩብ ፍጻሜ ደግሞ ሊቨርፑልን እንግዲህ ያው ከጨዋታ ብልጫ ጋር አሳምኖ ነበር ያለፈው እና ፒኤስጂ የአምና ሻምፒዮን ነው። ቀላል ግምት የሚሰጠው ክለብ አይደለም። እጅግ ውብ እግር ኳስ የሚጫወቱ ስፔሻሊ የአማካይ ክፍሉ የነ ጆ ኔቬስ እና የነ ፋቢያን ሩይዝ ጥምረት እጅግ አስገራሚ ጥምረት ነው። ሉዊስ ኤንሪኬ አምና የሚገነቡ ቡድን ዘንድሮ የሚገነቡ ቡድን እጅግ በጣም አስገራሚ ቡድን ነው። ከፊት የነ ደንበሌ የነ ዲዜር ዶዌ የነ ክቫራትስኬሊያ ጥምረት ስፔሻሊ ቡድኑ የሚጫወተው በፎልስ ናይን ነው። ፒኤስጂ እንደምታውቁት በፎልስ ናይን ነው የሚጫወተው። ደንበሌ ድሮፕ ያደርጋል፣ ወደ ክንፍ ይወጣል። ዴዘሬ ዶዌ መሀል ላይ ይገባል፣ ወደ ክንፍ ይወጣል። ክቫራትስኬሊያ መከላከሉን ያግዛል። ድሪብል ሲያደርግ በጣም ቆንጆ ተጫዋች ነው። ዋን ቱ ዋን እጅግ በጣም ቆንጆ ተጫዋች ነው። ተጫዋቾችን የሚቀንስበት መንገድ፣ ቻንስ ክሬት የሚያደርግበት መንገድ በጣም ኤሊት የሆነ ዊንገር አላቸው እና ፒኤስጂም እጅግ የተደራጀ እጅግ ለዋንጫው የሚጠበቅ ቡድን ነው። ለዚህ ዋንጫ ግምት አነስተኛ ቦታ የተሰጠው አትሌቲኮ ማድሪድ እንግዲህ እንደምናውቀው አንደርዶግ ነበረ። ሲመጣም አንደርዶግ ነው። ከስፔሻሊ በግማሽ ፍጻሜው ከባርሴሎና ጋር ሲጫወት ዓለም እንዳለ በብዙ ሁኔታ ግምቱን የሰጠው ለባርሳ ነበር። ቢሆንም የባርሳ ሃይላይን 2 ጊዜ በባርሳ ሜዳም ሆነ በአትሌቲኮ ማድሪድ ሜዳ በነበረው ጨዋታ 2 ተከላካያቸውን በቀይ ካርድ ማጣታቸውን እናስታውሳለን እና የአትሌቲኮ ማድሪድን እጅግ የሆነ አድቫንቴጅ ሰጥቶታል። አትሌቲኮ ማድሪድ በጣም ኮምፓክት በሆነ ወይ ነው የሚከላከለው። ከዛ በካውንተር አታክ ነው የሚያጠቃው። የባርሳ ሃይላይን 50 ሜትር ኦልሞስት ግማሽ ሜዳ ድረስ መጥተው ነው የሚከላከሉት። ያንን ሃይላይን ኤክስፕሎይት ነው ያደረጉባቸው በሁለቱም ጨዋታዎች ላይ። በሁለተኛውም ጨዋታ አዴማያ ሉክማን ያገባውን ጎል ብናየው የባርሳን ሃይላይን ነው ሙሉ ለሙሉ ሎሬንቴ ጥሶ ገባ። ከዛ ነፃ የነበረው ለሉክማን አቀበለው። ሉክማን ቀጥታ ነው ኳሱን ከመረብ ጋር ያገናኘው እና አትሌቲኮ ማድሪድ እጅግ ኮምፓክት በሆነ በመከላከል እድሎችን ሲያገኝ በጣም በኪክ ብሬክ ነው ተጋጣሚዎችን መቅጣት የሚችሉት እና ለዚህ የሚሆኑ ደግሞ ኳሊቲ የሆኑ ተጫዋቾች አሏቸው። ፈጣን የሆኑ ሉክማን፣ አልቫሬስ ከፊት ተቀይሮም እየገባ ደግሞ ሶርሎዝ ቆንጆ አጥቂ ነው እና አትሌቲኮ ማድሪድ አንደርዶግ ቢሆንም ግማሽ ፍጻሜ ደርሷል።
እስካሁን ስናይ ግን ሶስቱ ክለቦች ላይ ኤሊት የሆነ ዊንገር አላቸው። አትሊስት አትሌቲኮ ማድሪድን ብንወስድ አልቫሬዝ አላቸው። ባየር ሙኒክ እንደምናውቀው ሚሼል ኦሊሴ እና ሉዊስ ዲያዝ የሚሰሩት ነገር እጅግ እጅግ አስገራሚ ነው። ፒኤስጂ እነ ደንበሌ እና ክቫራትስኬሊያ እነ ዴዜርቢ በጣም ምርጥ አሉ የሚባሉ ዊንገር ናቸው። ወደ አርሰናል ስንመጣ የአርሰናል ስፔሻሊ በማጥቃቱ በኩል ያሉት የተጫዋቾች ኳሊቲ እጅግ አጠያያቂ ነው። ቡካዮ ሳካ ወርልድ ክላስ የሆነ ዊንገር እንደሆነ እናውቃለን። ላለፉት ተከታይ ዓመታት ኮንሲስታንት በሆነ ዴሊቨር ሲያደርግ ነበር። ዘንድሮ ግን ከጉዳትም ጋር በተያያዘ በብዙ ሁኔታ አቋሙ ወርዷልና አሁን አርሰናል ማዱዌኬን እና ጋብርኤል ማርቲኔሊን ይዞ የቻምፒየንስ ሊግን ዋንጫ ያሳካል? እጅግ አጠያያቂ ነው። ዲፌንሱ ሶሊድ ነው። የጋብርኤል ማጋሌሽ እና የዊሊያም ሳሊባ ጥምረት እጅግ እጅግ ጠንካራ ጥምረት እንደሆነ እናውቃለን። ግን እስካሁን ባየናቸው በተመለከትናቸው እስከዛሬ በነበሩ ሁኔታዎች ቻምፒየንስ ሊግ ላይ የሚበላው ቡድን ብዙ ጊዜ ቆንጆ የሆነ የነጠረ ዊንገር ይኖራቸዋል እና ከዛ አንጻር የአርሰናልን አጠያያቂ ያደርገዋል። እስቲ በእኔ ግምት የዘንድሮ የቻምፒዮንስ ሊግ አሸናፊ ባየር ሙኒክ ይመስለኛል። እስቲ በእናንተ በኩል ግምታችሁን አሳውቁን። ሰፋ ያለ ትንተና በሚቀጥለው ከጨዋታ በኋላ ይዘንላችሁ እንቀርባለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ኪክ ኦፍ ስፖርቶች ነበርን። ሰላም ሆኑ።